ነገራቶች በጣም ብዙ ነገር ቻሌንጅ ላይፍ ላይ ያጋጥማሉ። ብዙ ነገሮች ፌል ያደርጉብሃል ምናምን እኔ ደግሞ ያለሁበት ሁኔታ ጥሩ አይደለም። ምንም እንትን ባይ ጉልበትክ ቢደግም ምናምን እንዴ ለነሱም አሳያቸዋለሁ። ግን እኔ አሁን አንዳንድ ጊዜ ምን አለ መሰለሽ ፍቅር የሆነ አለ አይደል ልክ አንቺ የሆነ ስትሰደቢ ምናምን አሁን ለምሳሌ እኔ በጣም ብዙ ያንቺን እንትን የሚፈልጉ ከፍታ የሚፈልጉ ሰዎች አሉ። አንቺ እንደዚህ ጠፍተሽባቸው እነሱን ተስፋ እያስቆርጥሻቸው እንደሆነ ነገርኛልና ነው ይኽዋን ሆይኑ ካብ አደይ ተፈሌ ዘበየት ንዶ ሀሚላ መቀሌ ነው ይኽዋን ሆይኑ ሰላም ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ የኛ ተወዳጅ ቤተሰቦች እንዴት ቆያችሁ? እንዴት ሰነበታችሁ? ፈጣሪ ይመስገን አለን፣ እግዚአብሔር ይመስገን። እንግዲህ ያው ዛሬ ፊት ለፊት መምጣቴ ሁላችሁም ግር ሊያሰኛችሁ ይችላል። እንግዲህ ዛሬ አሁን እኔ የምገኘው እንግዲህ የሰሜናዊቷ ኮከብ በሆነችው መቀሌ ከተማ ነው። እንግዲህ መቀሌ የመጣንበት በጣም ብዙ ምክንያቶች አሉ። ምናልባት በፎቶዎች ቲክቶክ ላይ ኢንስታግራም ላይ ምናምን አይታችሁ ሊሆን ይችላል። መቀሌ የመጣንበት ብዙ ነገር ነበርን። ከመቀሌ በፊት አክሱም ነበር እኔና ፍቅር እንግዲህ እንዳጋጣሚ ነው የተገናኘ ነው። የምሬን ነው የምላችሁ፣ ድንገት ነው የተገናኘ ነው። ኤርፖርት ውስጥ ነው የተገናኘ ነው እና ፍቅር እኔም ፍቅርም የነበርንበት ሁኔታ ጥሩ አልነበረም። ሁላችሁም ታውቃላችሁ፣ ዩቲዩብ ላይ አይታችሁታል ብዬ ተስፋ አድርጋለሁ። ፍቅር የነበረችበት ሁኔታ በጣም ደስ አይልም ነበረ። በጣም ከብዙ ቆይታ በኋላ ነው ወደ ዩቲዩብ የተመለሰችው። ማለት ፍቅር ከዛ በፊት ቡታጅራ ነበረች። ቡታጅራ በነበረችበት ጊዜ እንግዲህ ብዙ ነገሯን ነግራኛለች። በጣም በቃ የሚደብር ምናምን ሁኔታ ውስጥ ነበር ያለችውና በጣም የሚደብር ነበር ያለችበት ሁኔታ። እሷ ያለችበትን ሁኔታ እንግዲህ ከሱ ስሜት ለመውጣት በጣም ብዙ ነገር ከካሜራ ውጪ በጣም ብዙ ነገር አድርገን ነበር። ነገር ግን ያው ብቻዋን አንዳንድ ጊዜ ብቻዋን መሆን ትፈልጋለች፣ ብቻዋን ማሰብ ትፈልጋለች፣ ነገሮችን ብቻዋን ይሄ መፍታት ምናምን ትፈልጋለች እና እንግዲህ ከሷ ጋር በነበርኩበት ጊዜ ብዙ ነገሮችን ብያታለሁ። ብቻ መሆን በተለይ ለሴት ልጅ ብቻ መሆን ጥሩ አይደለም። ያው ምክንያቱም በጣም ብዙ አታክ የሚያደርጓት ነገሮች ይመጣሉ። በዚህ አጋጣሚ ካለችበት ስሜት ለመውጣት ነው ወደዚህ የመጣችው። እንግዲህ እግዚአብሔር ፈቅዶና እግዚአብሔር ወዶ ተገናኘን እዛ እና ያው ሰው ሆኖ ማዘን የለም፣ ሰው ሆኖ ችግር ማይደርስበት የለም፣ ሰው ሆኖ ማይበደል የለም። ብቻ ሰው እስከሆናችሁ ድረስ በህይወታችሁ በጣም ብዙ ነገሮች ይመጣሉ፣ ብዙ ነገሮች ይከሰታሉ። የናንተ ወይም የሰው እንትን ምንድነው ያንን ነገር ተቋቁሞ ማለፍ ደግሞ መቻል አለበት። ያን ማለፍ ጠንካራ ያደርጋልና ፍቅር ደግሞ ከዚህ በፊት የገባችባቸው ነገሮች ምናምን አሉ፣ ብዙ ነገሮች አሉ። እነሱን በቃ የሆነ በድል ተወጥተዋለች ታውቃላችሁ እናንተም እና ዛሬም ይሄ ችግሯን የማታልፍበት ጊዜ ይመጣል እና ብዙዎቻችሁ እሷን አታክ ለማድረግ በጣም ብዙ እስከ ጥግ ድረስ ሄዳችኋል። ኢንቦክስ ላይ ራሱ እኔን በጣም ብዙ ሰዎች ስትሰድቡኝ ነበረ በሷ ምክንያት በቃ እኔን ስትናገሩኝ ምናምን ነበርና ብቻ ግን የሆነ የኔና የሷን ነገር ጊዜ ይፈቷል። ማነው ጊዜ ያሳውቃቸዋል እኔና እሷ ያለን ነገር እና ከአክሱም መልስ እንግዲህ መቀሌ እሷ ያለችበት ቦታ ሄጄ እንግዲህ ያለችበትን ሁኔታ ያው ታውቃላችሁ እናንተ። እዚህ ካለችበት ሁኔታ ለመውጣት ያው እኔ እንደ አንድ ወንድሟ እንደ አንድ የሷ እንትን ካለችበት ነገር ለመውጣት እሞክራለሁ። ከዛ በኋላ ያለው እንግዲህ የሷ ጥረት የሷ ጥንካሬ ነው። የሷን ጥንካሬ ደግሞ አብዛኞቻችሁ ታውቁታላችሁ ብቻ አስባለሁ። ከመጀመሪያ ጀምሮ ያለውን ማለት ነው ሁሉንም ነገር ታውቁታላችሁ ብዬ ተስፋ አደርጋለሁ እና ከዚህ ነገሯ እንድትወጣ ያው በዚህ ድረስ የመጣችውም በዚህ ይመስለኛል እና ብቻ ግን እኔም እሷም ያልነበርንበት ሁኔታ ጥሩ አልነበረም፣ እግዚአብሔር ይመስገን። አሁን ላይ ግን የምሬን ነው የምላችሁ እሷም በፈገግታ ነው የመጣችው። እኔም እንግዲህ ሁሉ ነገር የሆነ ተስተካክሎልኛል ብዬ ተስፋ አደርጋለሁ። ባለንበት ይሄ በምንኖርበት ምናምን ነገሮች ውስጥ በሙሉ ፈጣሪ ጣልቃ ገብቶ ነገሮችን ያስተካክልልናል፣ የሁላችንንም ማለት ነው። ይሄ የኔ ወይም እንደዚህ የምናገኝ ፍቅር ምናምን ብቻ አይደለም። አብዛኞቻችሁ ሰዎች ላይ ብዙዎቻችሁ ላይ እንደዚህ አይነት ነገሮች ይፈጠራሉና
ብዙ ጊዜ ፈጣሪን ጣልቃ አስገቡትና በችግራችሁ በምን ፈጣሪን ጣልቃ አስገቡትና ችግራችሁ በሙሉ ነው የሚፈታላችሁ። የምሬን ነው የምላችሁና አብዛኞቻችሁ እያየሁኝ ነበረ። በጣም ሰፖርት ታደርጓታላችሁ፣ በጣም እንድትጠነክር ታደርጓታላችሁና የእናንተንም ልፋት እንግዲህ እዚህ ደረጃ የሆነ ትልቅ ደረጃ ላይ ደርሶ ለማየት እንግዲህ ያብቃል። አሁን የምገኘው እንግዲህ ፍቅር ያለችበት ቤት ላይ ነው። እሷን እናገኛታለን። እንግዲህ የተፈጠረውን ነገር በሙሉ ትነግራችኋለች። አብራችሁ ነው እንግዲህ ፋሚሊ። ፍቅር ያለችበት ሰፈር ደርሼ እሷ ያለችበት ቤት ነው ያለሁት እኔ። እንግዲህ ደውዬላት ዘመድ ጋር ነኝ ምናምን ብላኝ ነበር። እንግዲህ መቀሌ ዘመድ እንዳላት አላቅም ነበረ። በዚህ አጋጣሚ እንግዲህ ያው መቀሌ መቆየቴ ነው ማለት ነው። እሷ እዚህ ዘመድ ካላት እኔ እዚሁ እቀላቀላለሁ ከነሱ ጋር እዚሁ ቆያለሁ። እንግዲህ ትግርኛ ለምዳለሁ። ከዛ በኋላ በትግርኛ ነው ቪዲዮ መሰራላችሁ ከዚህ በኋላ ማለት ነው። ኤኒዌይ አስጠርቻታለሁ። እየመጣች ነው። መጣች። ንገርሎየ ሓደራ ከአብድሉ በልዋ ልብ ግበሪ በልዋ ዚሃልፍ ዶም ሲልዋ አንታ ንገርዋ የሓደራ ከአብድሉ በልዋ ፍቅራ ሃያል ይጉዳም እንሃደረ ዘሃምን ከመይ ናዶ ከመይ ደሃንዶ እኔ ከኋላሽ ለምጄ ከኋላሽ መጥቼ ልልመድ ከመይ ደሃንዶ ከመይ ናንዶ አይደለም ደሃንዶ ነው። ደሃንዶ አረ አንተ ሌላ ነገር እያልክ እንዳይሆን እኔ እንጃ። ግን ከመይ ደሃንዶ እሱም አይችልም። ብቻ ግን ከመይ ደሃንዶ እንደሆነ አውቃለሁ። ኤኒዌይ አንቺ የነገርኳቸው ነበር ለፋሚሊዎቻችን እንትን ኤርፖርት ላይ ድንገት የተገናኘነው። ድንገት ተገናኝተን ወደ አክሱም እየሄድን ነበረ። አክሱም አንድ ላይ እንሄድ ነው ባይዘው አንድ ላይ እንሄድ ነው። አክሱም አሪፍ ጊዜ ያሳለፈን አክሱም። ግባ ግን ኧረ አልገባም እንዴ ያማታል። እዚህ ጋር ራሱ ለመግባት እኔ ነኝ እኮ መቆጣው። አንቺ ነሽ ይዘሽ አልገባሽ ተብዬ እሮጣለሁ። ዘጋው ሰው ዘጋው። ሩቅ ነው ሰሚኝ እንዳትወጣ። ኤኒዌይ እንትን ልልሽ ነው የመጣሁት፣ ሰላም ልልሽ ነው የመጣሁት እና እንዴ ዛሬማ እዚህ ነው የምትውለው። አትወጣ። አይደለም ሙታ ሰው እየጠበቀኝ ነው። አንቺ ሟይ የመቀሌ ሰው እግዚአብሔርን ነው የምልሽ። ይሄው እየተጨናነኩኝ ነው። ሰዓት ነው በቃ እኔ ድንግጥ ያልኩት። አሁንማ ቤተሰብ ፕላስ አሁን እኔ ነኝ እንግዳ። አገሩን ለመድከው? እግዚአብሔር ይመስገን ለምጄዋለሁ። መሄድ አይመስለኝም። እንዳትሄድ ባይዘዌ እንትን ነው ፍቅር ይኸውልሽ፣ አሁን ወደ የመጣሁበትን ሀሳብ ተናግሬ ቶሎ ውጣ እያለኝ ነው። አትወጡም? የምር አትወጡም? ያው ተቆልፏላ። ቁልፉ ማን ይሰጣችኋል? አሁን የመጣሁበትን ነገር ፈጽሜ ይሉታ። ከዛ በኋላ እንገናኛለን ከፈለግሽ። ምንድነው ጉዳይ አስፈጻሚው? አዎ ለምንድን ነው ከቪዲዮ የጠፋሽው? እኔ አውርተናል እንዴ? እኔ ጋር አይደለም ከነሱ ጋር ነው። ነይ ምን አባቷ ትሄዳለች? ነይ ወደዚህ። ቡና ላፍላኑ አልፈልግም። አንቺ ነይ። ኧረ በሚካኤል ቆይ ቁሚና ቡና እየፈላን ደግሞ እናወራለን እንደገና። ምን አልከኝ? አብረን ነው የምንለው ዛሬ። በቃ ከፈለሽ እቤት ነግሬያቸው እወጣለሁ። አስፈቅጄ ማለት ነው ይዤሽ እሄዳለሁ። አብረን እንውላለን። አስጎበኝሃለሁ። ይዤሽ እወጣለሁ ስትል እኮ ልታስጎበኝ ነው የሚመስለው። አስጎበኝሻለሁ። ኧረ በስመ አብ ሙት አስጎበኝሻለሁ ሁሉንም ነገር። አሁን እንትን በይ ልጅ ፍቅሬ ምን አለ መሰለሽ፣ ኤኒዌይ አውርተናል፣ ብዙ ነገሮችን አውርተናል። ፕሌን ውስጥ አውርተናል። መንገድ ላይ አክሱም ሲሆን ሄደን ብዙ ነገሮችን አውርተናል። እኔ የምፈልገው ማለት ነው ፍቅሬ በቃ ጎበዝ እንድትሆኝ፣ አሁን ጠንካራ ሴት እንድትሆኝ ነው። ምክንያቱም ካንቺ በጣም ብዙ የሚጠብቁ ሰዎች አሉ። አሁን እኔ እንደተረዳሁት እኔ ኢንቦክሴ ላይ ምናምን ባሳይሽ በጣም ብዙ ሰው ነው ስላንቺ ነው የሚጽፍልኝ። አብዛኛው ሰው ስላንቺ ነው የሚጽፍልኝ። አንድ ቀን ከኔ ጋር ለቀን ባዩሽ ማለት ነው። ብቻ ግን በጣም ብዙ ያንቺን እንትን የሚፈልጉ ከፍታ የሚፈልጉ ሰዎች አሉ። አንቺ እንደዚህ ጠፍተሽባቸው እነሱን ተስፋ እያስቆርጥሻቸው እንደሆነ ነገርኛልና ምንድነው እንደዚህ እያደረግሻለሁ? እሱ አሁን እኮ አንቺ ትልቅ ሰው ነሽ፣ ብዙ የምትኖሪላቸው ሰዎች አሉ አይደል? ስፔሻሊ ልጅሽ አለች አይደል? ለሷ መኖር አለብሽ። እና እነዚህ ነገሮችን ከጭንቅላትሽ አጥተሽ ለምንድን ነው ወደ ስራ ማትመለሺው? አይደለም ምን አይኩ ምን መሰለህ
ነገራቶች በጣም ብዙ ነገር ቻሌንጅ ላይፍ ላይ ያጋጥማሉ። ብዙ ነገሮች ፌል ያደርጉብሃል ምናምን እኔ ደግሞ ያለሁበት ሁኔታ ጥሩ አይደለም ማለት ራሴን ማዳመጥ የሆነ ብቻ መሆን የምፈልግበት ጊዜ የለም እና እንግዲህ በዚህ አጋጣሚ ነው ሲጀመር አክሱም ጽዮን የመጣሁት እና አንተንም አገኘሃለሁ ብዬ አላሰብኩም። ብቻዬን ነው የመጣሁት እንዳየኸኝ ማለት ነው እና የሆነ እኔ ከሚዲያው ለመጥፋት ምናምን ሳይሆን የሆነ ተረጋግተህ ለመምጣት የሆነ ስራም ለመስራት ምንም ለማድረግ እኮ መረጋጋት ያስፈልጋል። የሆነ ራስን ምን ላይ ነኝ የቱ ጋር ነኝ ምናምን ብሎ መጠየቅ ያስፈልጋልና ባለፈው ቪዲዮ የሰራሁት ትንሽ በባለፈው ቪዲዮ ትንሽ እንድትረበሹ አድርጌያቸዋለሁ መሰለኝ አይ ቲንክ እና ያን ቪዲዮ የሰራሁት ያው አለው ምንም አልሆንኩም ምናምን ለማለት ነው። ሞር ግን አስጨነቅኳችሁ መሰለኝ። ለዛ ደግሞ በጣም ይቅርታ። እዚህ እየደረስነው ያው በእኔ ብቻ ሳይሆን በእናንተም ጥረት ነውና የሆነ ነገር እኔ ሚዲያ ላይ ጠፋው ማለት የእናንተ ልፋት መና ሆነ ማለት ነው። ያ ነገር ደግሞ እንዲሆን አልፈልግም። ምክንያቱም ብዙ ጠላቶች አሉብን፣ በጣም ብዙ የኛን እድገት የማይፈልጉ ሰዎች አሉና ለዛ ደግሞ አረ የስድብ ማት ዋይ እምቦት የምሬ ነው እግዚአብሔርን። እኔ እንደዚህ ሚዲያ ላይ በቆየሁበት ጊዜ ማለት ነው እንደዚህ ተሰድቤ አላውቅም። የጠላቶችን ብዛት አየህ። ምን አርጋያችሁ ነው? በቃ እኔ የኔ መልስ ማለት ነው ሁሉንም ምን አርጋያችሁ ነው እና መልስ አይሰጡኝም ለሱ እንዴ ከኔ ጋር ሆንካ በዛው ወዳጆቼም ከዛ እጥፍ ድርብ ናቸው። አዎ እግዚአብሔርን የምሬን ነው ማለት አሁን እኔ ጠላት ለምን በዛ ምናምን አይደለም የሆነ እንድጠነክር የሚያደርጉ እነሱ ናቸው። ልክ ነሽ ምንም እንትን ባይ ጉልበትክ ቢደግም ምናምን እንዴ ለነሱም አሳያቸዋለሁ። ግን እኔ አሁን አንዳንድ ጊዜ ምን አለ መሰለሽ ፍቅር የሆነ አለ አይደል ልክ አንቺ የሆነ ስትሰደቢ ምናምን አሁን ለምሳሌ እኔ ሲሰድቡኝ ምናምን እኔ ሰው ባደረኩት ነገር ምናምን ከሆነ ማለት ነው ያስኩት እውነት ነው ለኔ እንትን የሚለው አይደል እውነት ስለያዝኩኝ ያንን እውነት ይዤ እጋፈጣቸዋለሁ። ምክንያቱም ያደረኩትን ነገር ስለማቅ ማለት ነው። አንዳንድ ጊዜ ጠላቶችሽን ለምን እንደሚጠሉሽ እኮ ታውቂያለሽ አይደለ? ለምን እንደሚጠሉሽ ማለት ነው። እኔ አሁን አላውቅም የምር ምክንያቱም እንዳልጋፈጣቸው ምናምን ኤኒዌይ በጣም ብዙ ደግሞ መልእክቶች አሉ ታውቂያለሽ የሚሰቀጥጡ ምናምን ማለት ነው። በዚህ አጋጣሚ እኔ ለእናንተ ግልጽ ላድርግላችሁ እኔና ፍቅር እህትና ወንድሞች ነን። ሶ ምናልባት እንትን ነው ማለት ምን ይላሉ እንትን ማን ነው ዘመድ ነን ማለት ብዙዎቻችሁ እንትን ግራ ሊገባችሁ ይችላል፣ ልትደነግጡ ትችላላችሁ፣ እንዴት ልትሉ ምናምን ትችላላችሁ። እና እኔና ፍቅር የምሬ ነው የምላችሁ ቤተሰቦች ነን፣ ዘመድ ነን። ብዙዎቻችሁ አታውቁም። ጀመር እኛም በቅርቡ ነው ያወቅነው። እኔና እሷም በቅርቡ ነው ያወቅነው። የምር እግዚአብሔርን ነው ሁላችሁ በቅርብ ነው ያወቅነው ሲል በጣም የቅርብ ዘመዶች ነን። እንግዲህ አንድ ቀን ምናልባት እንትን እናደርጋለን እንዴት በቤተሰብ ዙሪያ ተሰብስበን እናወራለን። እና ብዙዎቻችሁ ይሄ ለየት ያለ መልእክቶች ስታስቀምጡልኝ ስለነበረ ነው ይሄ የሚሰቀጥጥ ነገር ስታስቀምጡልኝ ስለነበራችሁ ነው። እኔና ፍቅር ይሄ በስጋ የተዛመድን ሰዎች ነን። እና ይሄ የምትልኩትን እንትን ምናምን አቁሙልኝ እባካችሁ የኔ ተወዳጆች ማለት ነው። እና አንዳንዴ ደግሞ ማለት ነው ይሄ ኮሜንት መስጠት ግዴታ አይደለም። የሆነ እንደ ግዴታ አይታችሁ አፋችሁ እንዳመጣላችሁ ያሰባችሁትን ሁሉ እኮ መናገር አለባችሁ ብዬ አላስብም። እኔ እንጃ። ኤኒዌይ ግን አንቺ አሁን የሁሉን ነገር እያየሽ የሁሉን ነገር የሰማሽ ያንቺ ከቪዲዮ መራቅ ያንቺ ከኦዲየንሶች መራቅ አራኩም አይ እርቀሻል። እርቅ ያለው እኮ እስኪቀየሙሽ ድረስ ርቀሻል። ይሄ ነገር ደግሞ ላንቺም ለነሱ ጥሩ ነገሮችን አያመጣም ማለት አሁን በቃ አክሱም ጽዮን መጥቼ ምናምን መንፈሴን አድሼ ምናምን ልመለስ ነበር። በቃ አሁን ሲጀምር እንደዛ ነው የምሆነው ማለት በቃ ውሻ በሰፈሩ ይከበራል። አዎ የምር በሰፈርሽ ተከበሪ። በቃ የምር ይልሽ በምትከበሪበት ቦታ ተገኝ። የሚያከብርሽ ሰው አንቺን የሚወድሽ ሰው አይዘንብሽ። ይሄ እንትን ነው እና እንደዚህ አይነት ነገሮችን አታድርጊ። ከቪዲዮ የጠፋሽባቸው በጣም ብዙ ነገሮች ሊኖሩ ይችላሉ። ባይዘው ሳልናገር ራሱ እነሱ ያውቃሉ። ድንገት ጠፋ የሆነ ነገር አጋጥሟት ነው ይላሉ ስለሚያውቁ ማለት ነው። ምንም ነገር ሳያጋጥመኝ እንደማልጠፋ ስለሚያውቁ እና ፍቅር በነገርሽ ላይ ሁሉም ሰው እንትን አይደለም ደልቶት የሚኖር ሰው አይደለም። ሁሉም የራሱ የሆነ ችግር አለበት። ሁሉም የራሱ የሆነ እንትን አለበት። ይሄን ነገር ደግሞ የሚያልፈው ከፈጣሪ ጋር ነው ሁሉም ሰው ማለት ነው። እና
አንቺ ፈጣሪን ይዘሽ ብቻዬን መሆን ፈልጋለሁ ብቸኝነት እንትን ይለኛል ምናምን የሚል ነገሮች ምናምን እንትንሽ ላይ አይምሮሽ ላይ እንዳታመጪ። አይሆንም፣ አይመጣውም እንደዚህ አይነት ነገር ማለት ነው። ምክንያቱም ሴት ነሽ አንቺ፣ ብዙ አታክ ሊያደርጉሽ የሚችሉ ነገሮች ይመጣሉ። አንቺ በቃ አታክ ሲያደርጉሽ ሴት ልጅ ደግሞ ቶሎ ነው የምትሰበረው እና እነዚህ ነገሮችን ተጠቅሞብሽ አንቺ መሰበር የለብሽም። ለዚህ ብለሽ ማለት ነው። ቅድም ነግሬሻለሁ። በቃ መኖር አለብሽ። ላይፍ ላይ ማ ቻሌንጅ እኮ ያለ ነው ማለት እንደው ማሰልቺ ነው የሚሆነው አይደል? በጣም ማሰልቺ ነው የሚሆነው። ሲበዛ ያሰለቻል። ፈጣሪን እስክታማር ድረስ አንዳንዴ ነገሮች እንደዚህ አይነት ነገሮች ደግሞ የሚያመጣብሽ እኮ ሰይጣን ነው እንዴ። ፈጣሪን እስክትረሽ እኮ ነው የሚያደርግሽ። ይደጋገማሉ፣ ነገሮች በሙሉ ይደጋገማሉ፣ እንድትሰለቻቸው ያደርጋሉ። ልክ አንቺ ስትሰለቻቸው ስትተያቸው ሰይጣን እንትን ይልሻል። በቃ ከፈጣሪም ትርቂያለሽ። ሰይጣንም ጠላቶችሽም ያሰቡትን ነገር ያሳካሉ ማለት ነው። ስለዚህ ምንም የሚያስፈራ ምንም የሚያስደነግጥ እንትን የሚልሽ ነገር እንዳይኖር በህይወትሽ። በጣም ለምትኖሪላቸው ነገሮች ኑሪ። ለአንቺ ለሚጨነቁ ሰዎች ኑሪ። ለምሳሌ አንቺ የሆነ ነገር ብትሆኚ ምንም የማይመስላቸው ሰዎች የሆነ ነገር ተናገሩኝ ብለሽ ራስሽን እንትን ማለት የለብሽም። ምክንያቱም ለሚኖርልሽ ሰው ለሚወድሽ ሰው ነው መኖር ያለብሽ አንቺ። ስለዚህ አንቺ ህይወት ላይ ምንም ቢፈጠር ምንም ለማያመጣ ሰው ምንም መጨነቅ የለብሽም። እኔ ከህይወት ልምዴ ነው ይሄን ነገር የምነግርሽ። አንቺ ላይ ቅንጣት ታክል ስልጣን የሌላቸው ሰዎች ቅንጣት ታክል አለ አንቺ ጋር የማይደርሱ ሰዎች እንትን ልትይ አይገባም። ነገሮችን ደግሞ እግዚአብሔር ያስተካክላቸዋል ወደፊት። የምሬ ነው የምላችሁ። ዛሬ በምታዩት ነገር ዛሬ ለምሳሌ እኔና ፍቅር ብንጣላ ግማሾቻችሁ ለኔ ወግናችሁ ግማሾቻችሁ ለፍቅር ወግናችሁ ስትጣሉ እኔና ፍቅር ነገ ከነገ ወዲያ ልንታረቅ እንችላለን። እናንተ መሀል ላይ ትቀራላችሁ። ስለዚህ በቃ ሰውን መደገፍ ያለባችሁ ወይ ማበረታታት ወይ መውደድ ያለባችሁ ሌላን ሰው ጣልታችሁ አይደለም፣ ወይም ሌላን ሰው እንትን አታክ አድርጋችሁ አይደለም። ስለዚህ ፍቅርዬ ሰው አበዛውብሽ መሰለኝ፣ በጣም ተነጫነጭኩኛ። ችግር የለም። አይ ከካሜራ በኋላ እናወራለን ብዬ ምንም አይደለም። ምንድነው ተጨቃጨቀው ምናምን ልትይኝ አይደል? እኔ አንተ ትይኛለሽ ትለኛለች። ምንድነው የጨቀጨከኝ ምናምን ትለኛለች በእርግጠኝነት ማለት ነው። ሰው ግን አይ ጌታን በጣም እመጣለሁ። የምሬ ነው ብላችሁ ቡታጅራ ላይ አልተገናኘንም ማለት አዲስ አበባ ላይ አልተገናኘንም። ስንትና ስንት ኪሎ ሜትር በሰማይ መተን በሰማዩ ጋሪ መተን ነው እንትን ያልነውና እኔ እንትን ቆይታችን አሪፍ ነበረ። መቀሌ የነበረው ቆይታችን በጣም አሪፍ ነበር። በዚህ አጋጣሚ መቀሌ አክሱም ምናምን ላላችሁ ሰዎች ማለት ነው እውነቴን ነው የምላችሁ፣ እኔ ለእናንተ ምንም አይነት ቃላት የለኝም። አክሱም ደግሞ ተሰቃየን። በቃ የምር አክሱም እየሮጥን እያመለጥን ነበር፣ እየተደበቅን እያመለጥናችሁ ነበር። ያገኘን እኛ ጋር ነው የምትገቡት። ፈነዳን አይገልጹም። የዛለት የበላነው እና የጠላነው ጠላ ደግመን እስከምንመጣ የምር እውነት ግን እስከ ዛሬ አመት እስከ ቀጣይ አመት እንቆያለን። መቆያ አይመስለኝም። እኔ እመጣለሁ፣ ድጋሚ እመጣለሁ። ብቻ ላሳያችሁኝ ፍቅር ምናምን ያመሰግናለሁ። ጂጂ በቃ እንትን እንላለን። ይኸውልሽ ቤት ልግባ፣ ልብስ ልቀይር ምናምን። ልብስ አልቀይርም፣ እንገናኛለን። ግባና ነግረናቸው ሰላም ብለሃቸው አንድ ላይ እንሄዳለን። አባ ማርያም ይሻላል እንደዛ። እሺ ንገርሎየ ሀደራ ከአቢድሉ በልዋ ልብ ግበሪ በልዋ ዚሃልፍ ዶመ ሲልዋ አንታ ንገርዋ የሀደራ ከአቢድሉ በልዋ